ታሪካችን ሲጀምር ራንዲቬጅ ሲንግና ቤተሰቡን እያሳየን ነው። አባቱ ቤበር ሲንግ ነው። እርሱም በህንድ ውስጥ ያለው በጣም ባለጠጋ ሲሆን ትልቅ ኩባንያ ያለው። ራንዲቬጅ ቤተሰቡን በጣም ይወዳል፣ በተለይ አባቱን። ለእርሱ ምንም ነገር ሊያደርግ ይችላል። ነገር ግን አባቱ ለራንዲቬጅ ብዙ ትኩረት አይሰጠውም። ብዙ ጊዜውን በስራ ነው የሚያሳልፈው። ስለዚህ ለልጁ ጊዜ መስጠት አይችልም። ነገር ግን ራንዲቬጅ አባቱን እንደ ምርጥ አባት ይቆጥረው ነበር። በአንድ ቤተሰብ ስብሰባ ውስጥ በእህቱ ባልና በቪጄይ መካከል ትንሽ ጠብ ይነሳል። ከዛም ታሪኩን ወደ ኋላ ይመለስና ያሳየናል። ራንዲቬጅ በትምህርት ቤት ሲማር እህቱ የኮሌጅ ተማሪ ነበረች። እናም በክፍሏ ውስጥ የሚገኙ ሲኒየር ተማሪዎች በተደጋጋሚ ያስቸግሯት ነበር። ራንዲቬጅ ይህንን ከሰማ በኋላ ወደ ኮሌጁ ይሄዳል። ክላሽንኮቭን የሚያወጣና ክፍላቸው ድረስ በመሄድ ሁለተኛ እንዳይደግሙት ያስፈራራቸዋል። ከዛም ወጥተው በመኪና እየሄዱ ሳለ ሌሎች ወንዶች በሞተር እየተከታተሉ እህቱን ሊለክፏት ይሞክራሉ። ራንዲቬጅን በመኪና የገጫቸውና አደጋ ይደርስባቸዋል። ቤት ሲደርሱ አባቱ ቪጄይ ባደረገው ነገር በጣም ስለተናደደ ይመተዋል። ለዚህም ድርጊት ትልቅ ቅጣት እንደሚጠብቀው በመግለጽ ወደ ቦርዲንግ ትምህርት ቤት ይልቀዋል። ከዛም ታሪኩ ወደ አሁን ታሪክ ይመለሰናል። እናም እህቱ በቪጄይ ስለተናደደች ባሏን ይቅርታ እንዲጠይቀው ትነግረዋለች። እርሱም ለእህቱ ብሎ ይጠይቀዋል። ነገር ግን አባቱ የቪጄይ ጸባይ በጣም አስቸጋሪ ስለሆነበትና ከዚህ በኋላ እንደማይፈልገው እንዲሁም ቤቱን ለቆለት እንዲወጣ ይጠይቀዋል። ከዚያም ራንዲቬጅ በአባቱ ንግግር ስለከፋው ከፍቅር ጓደኛው ጋር በመስጊድ ይጋባና ወደ አሜሪካ ይሄዳል። በዚያም ከሚስቱ ጋርና ከልጆቹ ጋር ደስተኛ ይሆናል። ከዛም ታሪኩ ከ8 ዓመታት በኋላ እንደገና ያሳየናል። ራንዲቬጅ ተለውጦ ረጅም ፀጉርና ፂም ያለው ሰው ሆኖ ወደ ህንድ ይመለሳል። ከሰዎቹ ጋር ወደ አንድ ቢሮ ይገባና የሚስቱን ባል ይገለዋል። ከዚያም ታሪኩ ወደ ኋላ ይመለሳል። ራንዲቬጅ አባቱ ተተኩሶበት እንደተጎዳ ይሰማል። እናም ራንዲቬጅ ወደ ህንድ ይመለሳል። ግን የሚስቱ ባል ቪጄይ ከአባቱ ጋር እንዲገናኝ አይፈቅድለትም። ስለዚህ ራንዲቬጅ ይጠራጠርና አደጋ ነው ብሎ ያስባል። ከጊዜ በኋላ ከአባቱ ጋር ይገናኝና የቤተሰቡን ኃላፊነት ይወስዳል። የኩባንያውን ሰዎች ያስተዳድራልና ሁሉንም ይቆጣጠራል። ከዚያም ጓደኞቹን ይጠራልና እየተጓዘበት ባለው የበቀል መንገድ እንዲያግዙት ይነግራቸዋል። ጠላቶቹን ለመፈለግ እንዲሁም ለመግደል ይወስናል። አባቱ እንደገና ሊጠቃ እንደሚችል ይገነዘብና ራሱን አባቱን የሚመስል ሌላ ሰው ያዘጋጃል። አንድ ቀን ይህ ሰው በመኪና ሲጓዝ ጥቃት ይደርስበታል እናም ይገደላል። ራንዲቬጅ ይህንን ሲያውቅ በጣም ያዝናል። በሚቀጥለውም ቀን የእህቱ ባል የቪጄይ አባት እንዳልሞተ ሲያይ ይደነግጣል። ከዚያም በኋላ ራንዲቬጅ የእህቱ ባል በስልክ ሲነጋገር ይሰማል። ጥቃቱ እንደተሳካና አስክሬኑ እንዲፈተሽ ይጠይቃል። ይህን ካወቀ በኋላ ራንዲቬጅ የእህቱን ባል በአሰቃቂ ሁኔታ ይገድለዋል። እናም ለአባቱ ይበቀልለታል። ከዚያ በኋላ ከሰዎቹ ጋር ሆኖ በሆቴል ውስጥ ቆሞ ያለ በድንገት ከ100 እስከ 200 የሚጠጉ ሰዎች ይገቡና ተኩስ ይከፍታሉ። ራንዲቬጅ እና ሰዎቹ ይቆማሉ እናም ይዋጋሉ። በመጨረሻ ሁሉንም ጠላቶቻቸውን ይገድላሉ። ነገር ግን ራንዲቬጅ በብዙ ጥይት ስለተመታ ይጎዳል። ልቡ ከባድ ጉዳት ይደርስበትና ስለዚህም ሌላ ልብ መቀየር እንደሚያስፈልገው ዶክተሮች ይናገራሉ። ዶክተሮች ህይወቱን ያድኑና ከዚያም አንዲት ሴት ይገናኛል። ልቡን የሰጠው የእርሷ እጮኛ ከመሞቱ በፊት እንደነበር ትነግረዋለች። ከዚያም በኋላ ሁለቱ ይቀራረባሉ እናም እርስ በእርስ መዋደድ ይጀምራሉ። ግን ከጊዜ በኋላ ሴቲቱ እውነቱን ትናገራለች። እርሷ በጠላቱ ወንድም የተላከች ነች። ያ ማለት ቀደም ብሎ በገደለው የእህቱ ባል ወንድም። እናም እርሱ 3 ወንድሞች እንዳሉት ትነግረዋለች። አንዱ በእርሱ ተገሏል፣ ሌሎቹ ግን አሉ። ከነሱ አንዱ እንደ ራንዲቬጅ የሚመስል ሰው
በቀዶ ጥገና ተለውጦ ወደ ቤተሰቡ ሊገባ እንደሆነ ትነግረዋለች። ይህ ሰው አባቱን፣ እህቱን፣ ልጆቹንና መጨረሻ ቤተሰቡን ሁሉ ለመግደል ነው የሚገባው። ከዚያም ራንዲቬጅ ከአያቱ የቤተሰብ ታሪክ ይሰማል። አንድ አጎቱ ከኩባንያ ተባሮ ከሀገር ወጥቶ እንደነበረም ያውቃል። ልጆቹንም በበቀል ሊያተራምሳቸውም ያስባል። ራንዲቬጅ ጠላቶቹን ሁሉ ለመደምሰስ ይወሰናል። ወደ ስኮትላንድ ይሄድና ቤቱን ይፈልጋል። የጠላቱን የወንድም ቤት አፈላልጎ ከያዘ በኋላ ጠላቱን በኤርፖርት ላይ ይይዘዋል። ከዛ በኋላ ከእርሱ ጋር ከባድ ውጊያ ይካሄዳል። መጀመሪያ ጠላቱ ይበልጠውና ቪጄን ይደበድበዋል። ነገር ግን በኋላ ላይ ራንዲቬጅ ያሸንፈዋል። እናም ቪጄ ይገለዋል። መጨረሻ ራንዲቬጅ ከቤተሰቡ ጋር ደስተኛ ይሆናል። ነገር ግን አባቱ የደም ካንሰር እንዳለበት ይሰማል። ከዚያም በኋላ አባቱ ቪጄን ለአንተ እንደሚገባ አይነት አባት አልሆንኩልህም እያለ ይቅርታ ሲጠይቀውና እውነተኛ ቤተሰብ እንደሆኑ አብረው ተነጋግረው ጥሩ ፍቅር ጀምረው በቤተሰብ ሲኖሩ እያስመለከተን ፊልሙ ይጠናቀቃል። ለማንኛውም በቀጣይ ደግሞ የምን ፊልምን ሪካፕ ይዤላችሁ እንድመጣ ትፈልጋላችሁ? ሀሳብ አስተያየታችሁ ኮመንት ላይ ያስቀምጡልኝ። በዚሁ በህንድ ፊልም ልቀጥል? ሆረር ፊልም ይሁን ወይስ ደግሞ የአሜሪካ አሊያም ደግሞ የኮሪያ ፊልም? የትኛውን ይሁን እናንተ የፈለጋችሁትን ኮመንት ላይ ያስቀምጡልኝ። እኔ እሱን እሰራላችኋለሁ። ለማንኛውም መልካም ጊዜ ይሆንላችሁ።